የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። አምቡላንስ ደውል፣ አምቡላንስ ደውል በእናትህ። አምቡላንስ ደውል፣ አምቡላንስ ደውል። ታሪክ አቆረች። አቶ ኪዳኔ ኢንዱስትሪዎች ውስጥ የሚከናወነውን እያንዳንዱን ነገር ማወቅ እፈልጋለሁ። በተለይም ወሳኝ የሆኑ ግንኙነቶችና ልውውጦች ሲደረጉ፣ እቅዶች ሲወጡ፣ ውሎች ሲፈረሙ፣ ግዢዎች ሲከናወኑና እቃዎች እንዴትና በምን አይነት ሁኔታ ትራንስፖርት እንደሚደረጉ ጭምር እየተከታተልክ ሪፖርት እንድታደርግልኝ እፈልጋለሁ። አቶ ኪዳኔ ይገለኛል። እቋ ጋዜጠኛ ታሪኳ ከተማ ከጥቂት ደቂቃዎች በፊት ከዲቪኒቲ ሆቴል ሰገነት ላይ ወርዳ በመፈጥፈጧ ህይወቷ ማለፉን አሁን ከቦታው የደረሰን ዜና ያመለክታል። የእቋ ጋዜጠኛን አሟሟት በተመለከተ ዝርዝር መረጃዎችን ይዘን እንመለሳለን። እውነት ነው አምሪዬ፣ ታሪክ በድንገተኛ አደጋ ከፎቅ ላይ ወድቃ ህይወቷ አልፏል። እባክሽ ተረጋጊ ፕሊዝ። ንገረኝ። አቶ ከበደ ለጊዜው እዚህ ያለውን ምርመራ ጨርሰናል። እንዴት እንደወደቀች የሚታወቅ ነገር ድንገት ሚዛኗን ስታስተንገዳገድ ፈጥኜ ደርሼ ላድናት ሞክርም የእጇን ጫፍ ከመንካት ውጭ ምንም ነገር ማድረግ አልችልም። ስለዚህ ማንም የተናኩላት ሰው የለም ማለት ነው። ወደ ቤት መሄድ ትችላለህ። ግን ቤት አልላችሁ
ደህና አደርሽ? ከተማ አለ አለ ከተማ ደህና አደር? እንደምን አደራችሁ? ቢኒያም ደህና አይደላችሁም እንዴ? ቢኒያም በጣት ምን እግር ጣለህ? ትናንት ማታ ስደውል እኮ ስልኩን አላነሳ ስላለ በሉ እስኪ ግቡ። ቁጭ በሉ በእግዚአብሔር ቁጭ በሉ በእግዚአብሔር። ምንድን ነው? ከተማ ታሪኳ ልጅህ ድንገት አርፋለች። ታሪኳ ዳድ አረ ካሜራውን ከፈተው እስኪ ፊት ልየው። ምን ታየዋለህ? ምን ሰው ያው ዝንጀሮ ነው። ምኑን ነው የምታየኝ? ደህና ነህ ዳዲ? ደህና ነኝ። እኔማ በጣም ደስተኛና ኩሩ አባት አደረከኝ እኮ። እንዴ ህሊና እንደምን ነሽ? ሰላም ነው ዳዲ። ሰላም አቶ ኪዳኔ። ደህና ነሽ? እሺ እንዴት ነው ሀገራችሁ ገባችሁ? ገና አልገባንም ዳዲ። ጀርመን እስቲ 1-2 ቀን እንቆይ ብለን እንመለሳለን ብለን። እንዴት ነህ ግን አንተ? ነው እንዴ? እንደዛማ ከሆነ በእኔ ግብዣ ባካችሁ ሮማንም ይዩ ፓሪስንም ይዩ ጎብኙ፣ ወዲያ ወዲህ በሉ። ሹር ዋይ ናት። ሰምተሃል ዳድ? አዎ በደንብ። አቶ ኪዳኔ እስቲስ አውት ኦፍ ኮንሰርን ከአቶ ወዳጅ ጋር ያላችሁን ዲፍረንስ ያው ለማስተካከል ብትሞክሩ just an idea። ዳዲ ምን ታስባለህ ግን? እሺ ሁሉን በጣም ጥሩ ሀሳብ ነው። ሁሉንም ነገር አደርጋለሁ። ሰላምን ማምጣት የተቻለኝ ሁሉ አደርጋለሁ። በጣም ነው የማመሰግነው። thank you so much አቶ ኪዳኔ for everything ደግሞ I really appreciate። እሺ ዳዲ በቃ ነው ያዘ። ራስን ጠብቅ እሺ? እሺ ባይ። መቼ ነው የሰማችሁት? እኔ ዜናውን በአጋጣሚ ፈጥኜ ነበር የሰማሁት። አምሪ ሳትሰማ ቆይታ ስለነበረ እኔ ነበርኩኝ ያረዳኋት። ከሞቷ ማሟቷ እንዴት አምሪ ድንገተኛ አደጋ ነው ብላ አታስብ። የምርህን ነው? በባሏችን የሞተችው የሚል ጠንካራ እምነት አላት። እናንተ ምን አሰብክ?
እኔም እናተው ታሪኳን እናውቃታለሁ አልልም። ነገር ግን አሟሟቷ እጅግ በጣም የሚቆጭ ነው። ታሪኳ ከአምሪ ጋር በጣም ክሎዝ እንደሆነ አውቃለሁ። ከኤሊ ጋር ግን ብዙ ሲገናኙ አጋጥሞኝ አያውቅም። በዚህ በለጋ እድሜዋ ፖሊስ ጋር መደወል አለብኝ። እኔማ ሰው እንዳለ መንግስት ማወቅ አለበት። ያረመኔ እዚህ ልክ ማስገባት አለብኝ። ምን የምልህ ከበደ ዋሽቶናል በል። ቢዋሽ ታዲያ ምን ይገርማል? ሴትዮዋን ገፍትሯት ከሆነ እንኳን አንተን ራሱን መዋሸት አለበት። የዚህ አይነት ነገር ቢደርስብህ ደብቀኛል። ኪዱ ሲያጋጥመኝ እነግርሃለሁ። ሁለት ሰላም የሌላቸው ባለትዳሮች ሰማይ ጠቀስ ፎቅ ላይ ወጥቶ አንደኛው በአየር አንደኛው በደረጃ ወረዱ። ለመሆኑ ምርመራውን ያዘው ማለት ነው? የይዙን ኬዝ ይዘው የነበሩ ሁለት ሳጅኖች ናቸው። እነሱ ትንሽ ኃይለኛ ወጤዎች ናቸው። ኧረ እባክህ እንዴት አድርገን ነው ይህን ሰውዬ መርዳት እንችላለን? አሁን ከብኝ በደንብ ነው የምንረዳው። የይዙን ጠበቃ እንቀጥራለን። ከዛ የፖሊሶችን ምርመራ እናስተባብራለን። ዳኞቹን እንቀርባለን። አለቀ። ከቤ ለስራችን ምን ያህል አስፈላጊ እንደሆነ ታውቃለህ። የእሱ አንድ ነገር መሆን ኃይለኛ ተጽዕኖ ነው የሚጥልብን። ጠንቅቄ ነው የማውቀው። ስለዚህ ከቤ መውደቅ የለበትም። አሁን መስማት የማልፈልገው እንደሆነ ታውቃለህ። ምንድን ነው? ኪሳራ። አውቃለሁ። ሶዮ እሺ፣ እንዴት ነህ? ሰላም ነህ? አለሁልህ። ምን ልታዘዝ? በውሃና በስጋ ላይ ኢንቨስት ማድረግ የሚፈልጉ የዱባይ ባለ ሀብቶችን ዛሬ ከሰዓት በኋላ እዚህ አዲስ አበባ ውስጥ እናገኛቸዋለን። እሺ። እናማ መጣጤ ሲመጡ እንዲያገኙ ቀጠሮ ለማስያዝ ነበር። ዛሬ ለዛሬ ቀጠሮ? ከኔ ጋር ምን ጉዳይ አላችሁ? ነገሩ ድንገት ነው። ነገር ግን ጉዳያቸው ከአንተ ጋር በግል ሳይሆን ጉዳያቸው ከሀገራችን ጋር ነው። ሀገራችንን ከሚወክሉ ጥቂት ሰዎች ደግሞ አንዱ አንተ ነህ። ስለዚህ ከሀገራችን ጋር እንዲገናኙና እንዲተዋወቁ ነው ያሰብኩት። ለመሆኑ አንተ ከሰዎቹ ጋር ምን አይነት ጉዳይ ነው ያለ? ምን መሰለህ፣ አብረን ለመስራት እቅድ አውጥተናል። ምን አይነት እቅድ? ውሃ በላስቲክ የሚያሽግ ትልቅ ፋብሪካ በመክፈት ምርቱን ሀገራቸው ገበያ ላይ ወስዶ መሸጥ ይፈልጋሉ። እንደዚሁም ደግሞ ትልቅ የስጋ ፋብሪካም የማቋቋም ሀሳብ አላቸው። የስጋ ፋብሪካ? አዎ፣ እንደምታውቀው ሀገራችን በውሃና በስጋ የታደለች ቢሆንም ነገር ግን እስካሁን ይህንን ሀብታችንን በሚገባ መጠቀም አልጀመርንም እና ለሁላችን ጥሩ አጋጣሚ ነው። ለሁላችንም ስትል? ለአንተም ለገጽታ ግንባታ ጥሩ ይሆናል። ለሀገር ምን ያህል እንደምታትርና እንደምትለፋ የምታሳይበት ጥሩ አጋጣሚ ነው። ሚዲያውን እንጠራለን፣ እንዲዘግቡ እናድርግና ሰው እንዲያይ እናደርጋለን። ቆይ ያንተ ድርሻ ምንድን ነው የሚሆነው ፋብሪካ ውስጥ? አይ እኔና አቶ ኪዳኔ ነን የተወሰነ አዋተን ከአረቦቹ ጋር በሽርክ ለመስራት ያሰብነው። ታዲያ ያንተ ድርሻ ያለበት ፋብሪካ ውስጥ የኔ መነካካት ጥሩ ነው ብለህ ታስባለህ? ይሄ መንጌ እኔ እኮ ለአንተ ስለማደላ ነው እንጂ ይህንን ነገር ለሌሎች ባለስልጣኖች እኮ በነገራቸው እጅህን ስም እኮ ነው የሚቀበሉኝ።
አንተ ራስህ ዛሬ ገና ልታገኛቸው አይደለም እንዴ? እሱስ አዎ፣ እስካሁን በስልክ ነው እንጂ በአካል ተገናኝተን አናውቅም። ገና ለገና ምንም ባልተጨበጠ ነገር እኔን ገበያ ላይ አውጥተህ በርካሽ ዋጋ ልሸጠኝ ነው እንዴ የምትፈልገው? ቀስ ብለህ ጠብቀህ በጥሩ ዋጋ ብትሸጠኝ አይሻልም? ለማንኛውም አሁን ጊዜው አይደለም። ጊዜው ሲደርስ እናገኛቸዋለን። እሺ እሺ ወንድምሽ ለማለት ምን ልታዘዝ? የወይዘሮ አስካለን ስራ ጨርሰን አስረክበን ፋታ ሳናገኝ የከበደ ሁኔታ ድንገት እንደዚህ መለወጡ ስራችንን ከባድ ያደርገዋል። ስራችንን ያከብደዋል። ያው የከበደን ካምፓኒ ሴኩሪቲ ኃላፊነት ተቀብለን የለ የወይዘሮ ታሪኳ ድንገተኛ ሞት ስራችንን ሊያወሳስበው ይችላል ብዬ ማሰብ ጀምሬያለሁ። እንዴት? የወይዘሮ ታሪኳ ሞት ጥያቄ ሊያስነሳ ይችላል። ያ ሆነ ማለት ደግሞ ከበደ ላይ በጣም ፈታኝ የሆነ ነገር ሊያጋጥሙ ይችላል ማለት ነው። ታዲያኛ ከበደ ቢፈተኑ ምን አገባን? እሳቸውን ለመጠበቅ አልተቀጠለም። ካምፓኒውና ባለቤቱን የማይለይ ስራ ውስጥ እየገባን እንደሆነ አልገባህም? ካምፓኒውና ባለቤቱ ሲቀላቀሉ የኛም ስራ ይበልጥ ውስብስብ ሊሆን እንደሚችል አቶ ከበደ እንዲያውቁ ቢደረግ ጥሩ ሀሳብ ነው። አሁን ግን ከበደ ለቅሶ ላይ ስለሆነ ስለዚህ ጉዳይ ማውራት መልካም አይመስለኝም። አመቺ ሁኔታ እስክናገኝ ድረስ ካምፓኒውንም ባለቤቱንም ከአደጋ መጠበቅ የምንችልበትን እድል መፍጠር መቻል አለብን። ያለን ኃይል ሁሉ አሰማር። እሺ መልካም። ወይ ዘሜ ደህና ነሽልኝ? አለሁልህ። እንዴት ነህልኝ? ደህና ነኝ። ናርዲ በጣም ናፍቀሽኛል። እኔም በጣም ናፍቀኸኛል። ግን አሁን ዋናው ችግር ናፍቆቴ አይደለም ዘሜ። ችግር? የምን ችግር? ከሀገር ልወጣ ነው ዘሜ። ምን? ምንድን ነው የምታወሪው ናርዲ? ህይወትሽ አደጋ ላይ ስለሆነ ከሀገር መውጣት አለብሽ ብሎኛል ባቢ። ናርዲ ከዛ በፊት ተገናኝተን መነጋገር አለብን። አይመስለኝም ዘሜ። በአባቴ ሰዎች ተከብቤያለሁ። ናርዲ እንደምንም ዘዴ ፈልገሽ ውጪና መገናኘት አለብን። እኔም ባገኘህ እኮ በጣም ነው ደስ የሚለኝ ዘሜ። ለማንኛውም ሞክራለሁ። ስልክሽን እጠብቃለሁ። በቃ ዘሜ እደውልልሃለሁ። ወይዘሪት አምራን ከወይዘሮ ታሪኳ ከተማ ጋር ናሊ ተዋወቁ ነበር። በጣም የምወዳት የረጅም ጊዜ ጓደኛዬ ነበረች። አቶ ከበደን ያውቋቸዋል? አዎ፣ ከታሪክ ጋር በነበረን ጓደኝነት አዘውትሬ ቤታቸው መላለስ ነበር። እባክዎት ስለ ወይዘሮ ታሪኳና ስለ አቶ ከበደ ትዳር የሚያውቁትን ቢነግሩ። ታሪክ በትዳሯ ደስተኛ አልነበረች። በጣም ጭንቅ ውስጥ ነበረች። እንደተጋቡ መጀመሪያ አካባቢ የስነ ልቦና ጫና ያደርስባት ነበር። የስነ ልቦና ጫና ሲሉ በቂ ንብረት ስላለ ለምን ስራሽን ትተሻርፈሽ አትቀመጭም ይላት ነበር። ታሪክ ግን ለስራው ያላትን ፍቅር ሲረዳ ልጅ ባለመውለዳቸው ምክንያት ይደበድባት ነበር። በጥፊ፣ በእርግጫ፣ በቀበቶ ብቻ ባገኘው ነገር ነው የሚመታት። እኔ ራሴ አንዴ በጥፊ ሲመታት አይቻለሁ። ሌላስ ችግር ነበራቸው? እገልሻለሁ እያለ በተደጋጋሚ ስትባት እንደነበር ነግራኛለች። በደረሰባቸው ጉዳት ምክንያት ሆስፒታል ሄደው ታክመው ነው ፖሊስ ጣቢያ ሄደው ማመልከቻ አስገብተው ያውቃሉ? አይመስለኝም።
ታሪክ በጣም ታፈቅረው ስለነበር ገበናቸው ማንንም እንዲያውቅ አትፈልግም ነበር። ወይዘሮ ታምራን መረጋጋት ይፈልጋሉ። በኋላ አምጣለሁ። አይ ደህና ነኝ ተረጋጋለሁ። እሺ ሲረጋጉ መቀጠል እንችላለን። ደህና ነኝ እንቀጥል። አቶ ከበደ ለትዳራቸው ታማኝ ነበሩ? አልነበረም። አልማዝ የምትባል ልጅማ ነበረች። ስለ ወይዘሮ አልማዝ ወይዘሮ ታሪኩ ያውቁ ነበር? አዎ አንድ ቀን እኔና ታሪክ ሆነ ከበደና አልማዝ መኪና ውስጥ ሆነው ሲሳሳሙ ባይናችን አይተን አረጋግጠናል። ለነገሩ ምን ወይዘሮ ታምራል አልማዝ ከከበደ እርጉዝ እንደነበረች ታሪክ ስትሰማ በቃ ይሄ ሁሉ ነገር ተደራርቦ ኑሮ ሁሉ መሯት ነበር። በዚህ ሁሉ ጫና ውስጥ ከነበሩ ቢያንስ ትዳራቸውን ለመፍታት ለምን ጥያቄ አላቀረቡ? ታሪክ ፍቺን እንደ ትልቅ ሽንፈት ነበር የምትቆጥረው። ሆኖም ግን ከሳምንት በፊት ይሄን ጥያቄ አንስታበት ንብረቴን ልዘርፍ ይፈልገሽ ነው ብሎ ዳግም እንዳታስበው ነው ያስጠነቀቃት። ፍቺ ስትከለከል ወይዘሮ ታሪኩ አምናሉ። በጣም ተጨነቀች። መውጫ ቀዳዳ ሁሉ ነው የጠፋት። በቃ የሚጠብቃት አማራጭ በሱ እጅ መሞት እንደነበረ ትነግረኝ ነበር። ይህን ያህል ጫና ውስጥ ከነበሩ ቢያንስ እንዴት ትዳራቸውን ጥለው መሄድ አልቻሉ? መጨረሻማ በቃ ትዳሯን ለማፍረስ ወስና ቤቱን ጥላለት ወጥታ እኔ ጋር ነበረች። አቶ ከበደ ፍቺውን ጥያቄ ያውቁ ነበር? አዎ አንድ ቦታ ተገናኝተው ይህንኑ ነግራው ነበረ። በኋላ አስቤበት በዝርዝር እንነጋገራለን ብሎ ህይወቷ ያለፈበት ቀን ማታ ቀጠሮ ነበራቸው። እና በመጨረሻው ሰዓት ሆቴል የተገናኙት በፍቺ ጉዳይ ለማውራት ነበር? አዎ ነበር። ወይዘሪት ታምራል ጥያቄውን ለጊዜ ጨርሻለሁ። እናመሰግናለን። እቺን ያንዱና ትክክለኛ ቃሉ ከሆነ እዚች ጋር ይፈርማል። ይቅርታ ወይዘሪት ታምራን አንድ ጥያቄ መጠየቅ እችላለሁ? ወይዘሮ ታሪኳ አርኮፎቢያ ወይ ደግሞ ከፍታ ቦታ ፍራቻ ነበረባቸው እንዴ? ኧረ በጭራሽ። ቴንክ ዩ። አቤት ሳጅን ነጋ። እሺ እንዴት ነሽ? ቅድስት ጋር ገባ ነው። አቤት ቺፍ ኢንስፔክተር። የምን ቺፍ ኢንስፔክተር ነው? ተቀመጥ። ትናንት ማታ ምን አገኛችሁ? እንቅልፍ ባይንሽ የዞረ አይመስልም ነው? የጠየቅኩህን እንድትመልስልኝ አይሻልም? በማይረባ ወሬ ከመጠምደኝ። የወይዘሮ ታሪኳ ጉዳይ ማለትሽ? አዎ። እስካሁን ምንም አላገኘም። እንዴት እንደሞተች እንኳን አታውቁም? ወቅቱ አብሯት የነበረው ባለቤቷ ሚዛኗን ስታወደቀች ካለን ውጭ ተጨማሪ ፍንጭ አላገኘም። በቃ ባሏ አዳልጧት ወደቀች ብላችሁ ተኝታችሁ አደራችሁ? ሆስፒታል ሄደን ይኸውልህ ሳጅን ነጋ፣ ዛሬ እንደምንም ብላችሁ ጉዳዩን አጣርታችሁ ጋዜጠኛዋ የሞተችበትን ትክክለኛ ምክንያት እንድታቀርቡልኝ እፈልጋለሁ።
እሺ አለቃ። እንግዲህ ባለፈው በኢሜል የላኩልን ዶክመንቶች እንደዚህ ተባስተው ለአይን በሚመች መልኩ አዘጋጅተናቸው እስኪ ያቸው። አታስብ። በርትተን ከሰራን የሀገራችንን እምቅ ሀብት እንኳን ለእኔና ለአንተ ለሌላውም ይተርፋል፣ ለወገንም እንበቃለን። አዎ፣ ስለ ሀገራችን አቅምማ በሚገባ አስረድተናቸው እንዲጎመጁ እናደርጋቸዋለን። ከጎመጁ ቆዩ እኮ የኤምሬት ሰዎች አይደሉም። ኢትዮጵያንና ለማፈሯን ጠንቅቀው ነው የሚያውቁት። ለነዳጃቸው ምስጋና ይግባውና አይናችን እያየ እኮ ሀገራቸውን የቀየሩት በእኛ እድሜ። እነሱ አርቲፊሻል ሀገር ነው የሰሩት፣ እኛ ደግሞ ኦርጋኒክ ሀገር እንዴት እንደሚሰራ እናስተምራቸዋለን። ምን ያህል መሬት ግን የሚፈልጉ ይመስላል? እንግዲህ እዛ ላይ ጠቅሰላቸው አለበለዚያም ጠይቃቸውና ከየትኛውም የኢትዮጵያ ክልል የፈለጉትን ያህል መሬት ልናቀርብላቸው እንደምንችል ንገራቸው። የሰው ኃይልም ቢሆን መቼም ከኛው እንደምንጠቀም ነው አይደል? ባይፈልጉ እስኬት ያመጣሉ ብለህ ነው። በዚሁ ካልተጠቀሙ የእነሱን ሀገር እንደሆነ አረብና ፓኪስታን ነው የሞላው። ህንድና ፓኪስታን እኔ አንተ ሰውዬ እንደሆነ አረቦቹን ታውቃቸዋለህ? ለበለጠ ጎረቤቶች አይደሉም? እነሱም ጠንቅቀው ያውቁኛል፣ እኔም አውቃቸዋለሁ። በል ደግሞ አደራ ስናገኛቸው ነሽጦ እንዳትጮህባቸው። ፔትሮ ዶላር ላይ አንድ ጨዋል ፔትሮ ዶላር ላይ በሶስት በአራት አዘጋጀውና ለነሱ ልስጣቸው። እሺ እሺ እሺ። ሄሎ ናርዲ። ሄሎ። ደርሻለሁ። በትክክል የቱ ጋር ነው ያለው? ይኸውልሽ ከሆስፒታሉ የጀርባው በር አለ አይደል? ከሱ ፊት ለፊት ባለው በር በኩል ነኝ ያለሁት። መጣሁ። እሺ መጣሁ። ሄሎ። አቤት ጌታዬ። ስራውን አልጨረሳችሁ? ገና አሁን ነው የገባችሁ። በቃ አደራ አብረሃቱን እንዳትለያት። በሚገባ ጠብቃታለሁ። እንደጨረሳችሁ ደውልልኝ። እሺ እሺ ጌታዬ። ሌላው ደግሞ እቤት እስክትገባ ድረስ ተከታተላት። እሺ እሺ፣ ታዛዥ ነኝ። ከአይን እንዳትርቅ ነግሬሃለሁ።
ሊዲ ከቤ መተሻል? አዎ ቅድም ከገኒ ጋር መጣሁ። ድንገት እኮ የምትልከኝ ነገር ካለ ብዬ ነው። አይ እንኳን መጣሽ። በጣም ነው ማዝነው ከቤ። ለአንተ የማይገባ ሐዘን የገጠመ እንደዚህ ባዘን ተሰብረ ሳይ በጣም ነው የተሰማኝ። ታሪኳን ማጣት በጣም ከባድ ነው ሊዲ። አውቃለሁ። የፈሰሰ አይታፈስም። አንተም ራስህን መጠበቅ አለብህ። እኔማ ምን ሆናለሁ ብለሽ ነው? ከቤ አንተ በጣም ጥሩና ጠንካራ ሰው ስለሆንክ ምንም እንደማትሆን አውቃለሁ። ግን ደግሞ ሐዘንም ሲበዛ ያደክማል። አመሰግናለሁ። አረፍ በልና የሚጠጣ ነገር ላምጣልህ። ምንም አልፈልግም። ቴንክ ዩ። ከፈለግከኝ ግን አለው። እሺ ሳጅን ገላው። ሰላም ሳጅን ገላው። ስለ ታሪኳ ጉዳይ ላናግር ፈልጌ ነበር። ይቻላል። ማን ልበል? ሰው ታውቀኛለህ? ዳግም ይባላል። እሺ አቶ ዳግም ምን ልርዳዎት? ስለ አሟሟቷ የታወቀ ነገር አለ? እስካሁን እርግጠኛ የሆንበት ነገር የለም። ገና ምርመራ እየጀመራችሁ ነው? ምናልባት እርስዎ የሚያውቁት ነገር ካለ ያካፍሉን፣ ምርመራችን ሊረዳ ይችላል። አውቃት ነበር። ባለቤቷ ኃይለኛ እንደነበር ትነግረኝ ነበር። ምን ዘመዳሞች ናቸው? አይ ጓደኛሞች። ጓደኛውን ስላጡ በጣም ነው ማዝነው አቶ ዳግም። የታሪኳ ሞት የሀገር ጦት እውነት ነው። ባሏ ኃይለኛ ነበር ሲሉ ምን ለማለት ፈልገው ነው? ይሰድባት ነበር፣ ይደበድባት ነበር፣ ከዛ አልፎ ይማግጥባት ራሱ ነበር። ያለ በቃ ብሎት ተደረጋጋሚ ገልሻለሁ እያለ ይዝትባት እንደነበር ነግራኛለች። ታዲያ እንደዛ ከሆነ ለምን ፍቺ እንዳልጠየቁ ያውቃሉ? ፍቺ ስለጠየቀችው እኮ ነው የገደላት። እንዴት ፍቺ ስለተጠየቀ ሰው ይገደላል? ሌላ የሚነግሩኝ ነገር አለ አቶ ዳግም? ይሄው ነው። ከዚህ አባቴ ጠላቶቹ አደጋ ሊያደርሱብኝ እንደሚችሉ እየነገረኝ ነው። ለምን? ምን አውቄ። እንደነገረኝ ከሆነ አንዳቸው አንዳቸውን ከማጥፋት ወደ ኋላ እንደማይሉ ነው የሰማሁት።
እና የት ልትሄጂ አሰብሽ? እንኳን የት እንደምሄድ መቼ እንደምሄድ እንኳን በቅጡ አላውቅም እኮ። መተታኛለህ አይደል? ናፍቆትሽን የምችል አይመስለኝም ናርዲ። ለአጭር ጊዜ ብቻ እኮ ነው፣ ለትንሽ ጊዜ። ነገሮች ሲረጋጉ ወደዚህ እመጣለሁ፣ ፊት ለፊት እንገናኛለን። እስክመለስ ትጠብቀኛለህ አይደል? ትጠይቀኛለህ አትጠይቀኝም? እኔ እንጃ ናርዲ። መጪውን ማን ያውቃል ናርዲ? ሄሎ። That's right. አቤት። ኢሜይልን ቼክ አድርግ። እሺ እሺ። ኤልዲ አንድ ጥያቄ ውስጤ ሲመላለስ እየተሰማኝ ነው። ቢሊ መጣ። የምን ጥያቄ? የታሪክ ማሟሟት ከበደን ችግር ውስጥ ሊከቱ ይችላል የሚል ግምት አለኝ። ማለትማ የታሪክ ማሟሟት ገና ካሁኑ አንዳንድ ሰዎችን እያነጋገረ እያጠራጠረ ይገኛል። እንደሰማሁት ከሆነ ደግሞ የታሪኳ ወላጅ አባት የሆኑት አቶ ተሰማም ልጃቸው በባሏ እንደተገደለች ያምናሉ። እንደምታውቂው ደግሞ አምራና ልክ ነሽ። እንደዚህ አይነት ስሜት ደግሞ ሚዲያው በቀላሉ ፒክ ሊያደርገውና ከተማው በሐሜት ሊናጥ ይችላል። ያ ማለት ደግሞ አሟሟቷ ይጣራልን የሚሉ ግፊቶች ከተለያዩ ወገኖች ሊመጣ ይችላል ማለት ነው። ፖሊሶቹ ሰውን ለማረጋጋት ሲሉ አንድን ሰው ለማሰር ሊፈልጉ ይችላሉ። ማሰር ሲያስቡ ደግሞ የመጀመሪያው ሰው የሚሆነው ከበደ ነው። አቶ ከበደ ችግር ውስጥ ገባ ማለት ደግሞ ያንቺን እርዳታ ፈላጊ ሆነ ማለት ነው። ጥብቅና እንድቆሚለት ሊጠይቅሽ ይችላል። ለሱ ጥብቅና ቆምሽ ማለት ደግሞ የልብ ወዳጅሽን አምራንን ማስቀየም ሊሆንብሽ ይችላል። አዚ አምራን ከልቧ ነው የምትቀየመኝ። አምራን ትቀየመኛለች ብለሽ የከበደን ጥብቅና ለመቀበል ያን ያህል የበሰለ አስተሳሰብ አይደለም። አይ ኖ ምን አሰብሽ? ምን ላስብ እችላለሁ? ገና ለገና ጠይቃለሁ ብዬ መጨነቅ አለብኝ እንዴ? ጉድ እኮ በእኔ አቅም ሊሆን የሚችለውን ሁሉ ለትዳር አድርጌያለሁ። ከምንም በላይ ለትዳር ታማኝ ትዳሬ እንዳይፈርስ ብዙ ነገር አይቼ እንዳላየሁኝ አሳልፌ ወድጄ እኮ አይደለም ተነሱ እንውጣ። ባልየው ጠላታችን መሆኑን እያወቅክ ነው ምንም ማድረግ እንደማይችል ሰው ቁጭ ብለህ የምታለቅሰው? ማስበን ተከተለኝና ያሰብኩትን ታያለህ።
የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ